የወንዶች ጉዳይ የተቋቋመው ከሴቶች ጋር ባላቸው መስተጋብር አማካኝነት ከፍተኛ ቅሬታ በተሰማቸው የዚህ የእንጨት ቤት አባላት ነው። እኔን ውሰድ። አንዷን በአንዷ እንኳን እንዳደር የመጀመሪያው ሙጭጭ ብል መግቢያ መውጫ ተሰጠኛለች። ሄሎ፣ አይ ማሽኑ ነው ማሽኑ። በቃ ሰዓት ልቤ ትርክክ ማለት አለበት። በቃ ወይ ደግሞ በጣም ይመታል፣ አለዛ ደግሞ በቃ ልቤ ቀጥ ይላል። እናንተ ልብ ቀጥ ካላለ ቆመት ቀር ነው እንዴ? ታዲያ እነዚህ እንኳን ልብን ሁሉ ነገርህን አያቆሙትም። አጣጥ እንደሚካበድላት ሴቶች እንዴ ምን ይወጣላታል? ቅጥራቱ አስቢው በጣም አበዛው። እሷ ሙሽሩ አራስ ወንጂ ብላ ከመጣች አይሆን ሰርግ ቤት አይደለም ሲጋራ ወይራም ቢሆን አጨሳለሁ። እሺ እስከ ዛሬ ልቤን ሰጥቼ ጉድ የሰሩኝን ሴቶች ላሳይ። እቺ ውሸታም፣ እቺ ከሃዲ፣ እቺ ሌባ፣ ይኸውልህ እቺ ቻውት እቺ የትወጣ የትገባ ማትለው ሞባይልን አጥፋ አላጥፋ እያለች የማትጨቃጨቀው እንደ ሙጫ የማትጣበቀው ሊስት አንተ 2 ብር ነው እንደ የሰጠው? ለማን? ለባለ ታክሲው እንዴ አለ እንዴ እስካሁን ለነገሩ ትንሽ ፍቅር እንኳን ቢገባሽ ኖሮ እንደዚህ አታወሪ ነበር። አንተ የሚገባት አትበቃላ እናንተን ፍለጋ እኮ ብዙ ተንከራተተ። ለምን ጀንጅንሽ ፈልጌ ጀንጅንሽ የኔ ቃንጻ ሰልሰል ጀንጅንሽ ስለዚህ ማይ ፍሬንድ አለሽ ግን አንቺ የለሽም። እንዴት ቆይ አይኖረኝም? ለምን አይኖረኝም? እምልሽ ካለ በህይወት ምናምን ይኖራል። ስራ ይልስራበት። አስቀበሉትን ራሱ ወጀደዛም ትረ